ተጽዕኖ መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። ተዘጋጅተን መጠበቅ ገለው ግን ካፊር ቢሆንም አገናኙን ማሳመር፣ ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱ መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ግን ሐሰታቱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ ወላ አንድ ሰው ቢላውን በደንብ አድርጎ ይሳል። በዛም መሳል አለበት። እንግዲህ መዘጋጀት ነው። ህግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቆረጥ እንዳለባቸው ነው የሚያስተምራቸው። ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ ነው ያለው። አሁን ደግሞ ኡስታዝ የሚያስተላልፈውን መልእክት ሙሉን ሰምተን እንመለስ። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ ወላ አንድ ሰው ቢላውን በደንብ አድርጎ ይሳል። ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበት። እንስሳዎች ያውቃል። ቢላሁን ነብዩ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይስላል ቢላው ማለት ነው። ምን አሉት? አፈላ ቀብለ ሃዛ እንዲህ መጀመሪያውን አትስልም ነበር? አቱሪዱ አን ቱሚተሃ መውታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች ስቃይ። ያያ ይሄን ያክል ሙስሊም ጠል እንደሆን ካላቅም ነበረ እና አሁን በደንብ አንጸባርቀህ ነው ያወጣኸው ማለት ነው። የሆነ ቀዳዳ ነበረ ሾልከክ መግቢያ የምትፈልገው የሆነ ነገር አገኘክ። መጀመሪያ እስኪ ነገሩን አዳምጥ። እህልን አላምጦ ነገርን አዳምጦ የሚባል ነገር አለ። ይሄ የኡስታዙ ንግግር ሲጀመር በምኑ ጋ ነው ስለ ሰው ልጅ ማረድ የሚያወራው? ያወራ ያለው ስለ እንስሳ አስተራረድ ነው። ኢቭን ለእንስሳ የሚያዝን እምነት ነው እኛ ያለን። እንዴት እንደምናረድ ነው እየተናገረ ያለው እንጂ ስለ ሰው ልጅ አይደለም። አንተ የኔ እንስሳ ስለሆንኩ እኔን ማለቱ ነው እያልክ ከሆነ አዎ ስላንተ ነው እያወራ ያለው። አዘርዌይስ እኔ ሰው ነኝ የምትል ከሆነ ስለ እንስሳ አስተራረድ ነው እያወራ ያለው። እዚህ ጋር ግን በቃ የሆነ ስለ እስልምና መጥፎ ነገር ለማውራት ቀድመክ ተገኘክ።